እንዴት ናችሁ? ሰላም ናችሁ? ወደዚህ ቪዲዮ ተመልካቾች በሙሉ ዛሬ የማቀርብላችሁ ተወዳጁን የእሸቱን መለሰ የህይወት ታሪክ ነው። እንደሚከተለው የማቀርብላችሁ ተከታተሉ። እሸቱ መለሰ ዩቲዩብን ከመጀመሩ በፊት ምን ይሰራ እንደነበር ታውቃላችሁ? ለዚህ ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ይህን ቪዲዮ ደግሞ ላይክ አድርጋችሁ ጀምሩ። በመጀመሪያም ልጅነቱን ነው ማቀርብላችሁ። እሸቱ መለሰ የተወለደው አዲስ አበባ ቢሆንም ያደገውና ማንነቱንም የገነባው በአዳማ ናዝሬት ከተማ ነው። ገና በልጅነቱ አባቱን በማጣቱ ህይወት ፈታኝ ነበረች። እናቱ እሱን ለማሳደግ ብዙ መስዋዕትነትን ከፍለዋሉ። እሸቱ ሁልጊዜ እንደሚናገረው በልጅነቱ በአዳማ ተራራ ስር ቁጭ ብለው አንድ ቀን ትልቅ ሰው እሆናለሁ ብሎ ያለም ነበር። በመቀጠልም ትምህርቱን እሸቱ ከፍተኛ ትምህርቱን የተከታተለው በአዲስ አበባ ዩኒቨርሲቲ ነው። እዚያም በቲያትር ጥበብ ተመርቋል። ይህ ትምህርት ሰውን እንዴት ማሳመንና እንዴት ማዝናናት፣ እንዴት ታሪክን በሚያምር ሁኔታ ማቅረብ እንደሚችል ትልቅ እውቀት ሰጥቶታል። ዛሬ ዩቲዩብ ላይ ለሚያሳየው ብቃት መሰረቱ ይሄው የዩኒቨርሲቲ ትምህርቱ ነው። ከዚያ የቴሌቪዥን ዘመን ወይም ዝናና እውቅና። እሸቱ መጀመሪያ በሰፊው የታወቀው በኢቢኤስ ቴሌቪዥን የቤተሰብ ጨዋታ ፕሮግራም ላይ ነው። በዛ ፕሮግራም ላይ የነበረው ቅልጥፍና እና ጨዋታ አዋቂነቱ በፕሮግራሙ መጨረሻ ላይ የሚያነባቸው ስሜት ቀስቃሽ ግጥሞች በኢትዮጵያውያን ዘንድ ተወዳጅ እንዲሆን አደረጉት። ሆኖም እሸቱ ከሌላ ሰው ስር ተቀጥሮ ከመስራት ይልቅ የራሱን ፈጠራ ለዓለም ለማሳየት ይፈልግ ነበር። በመቀጠልም ዶንኪ ቲዩብ። እሸቱ የቴሌቪዥን ስራውን ትቶ ወደ ዩቲዩብ ሲመጣ ብዙዎች እብድ ነው ብለውት ነበር። ነገር ግን እሱ ዶንኪ ቲዩብን በመክፈት የኢትዮጵያ ዲጂታል ሚዲያ ቀየረው። ድንቅ ልጆች። ይህ ፕሮግራም የኢትዮጵያን የዩቲዩብ ታሪክ የቀየረ ነው። የህፃናትን ችሎታ በማሳየት እና ከእነርሱ ጋር በሚያደርገው አስቂኝ ቆይታ ቻናሉን በሚሊዮኖች ዘንድ ተወዳጅ አድርጎታል። ከዚያ የበጎ አድራጎት ስራዎች። እሸቱ ዩቲዩብ ለገንዘብ ብቻ ሳይሆን ለሰዎች መርጃነትም ተጠቀመበት። ለቤተ ክርስቲያን፣ ለመቄዶንያ፣ ለታመሙና ለተቸገሩ ሰዎች በሚሊዮን የሚቆጠር ዶላሮችን በዩቲዩብ በኩል በማሰባሰብ የዩቲዩብ ኃይል በተግባር አሳይቷል። ይህ ደግሞ በህዝቡ ዘንድ ያለውን ታማኝነት በጣም ከፍ አድርጎለታል። በመጨረሻም አሁናዊ ሁኔታው። ዛሬ እሸቱ መለሰ ዩቲዩብ ፈጠራ ብቻ አይደለም፣ ከ80 በላይ ሰራተኞች ያሉት የሚዲያ ተቋም ባለቤት ነው። ዶንኪ ኤአይ የተሰኘውን የቴክኖሎጂ ማሰልጠኛ በመክፈት ወጣቶችን በዲጂታል ዓለም ስኬታማ እንዲሆኑ እየሰራ ይገኛል። የእሸቱ ታሪክ የሚያስተምረን ከዜሮ ተነስተን ዓለምን መለወጥ ትችላላችሁ የሚለውን ነው።